የት ናችሁ? ድልድዩ ላይ ነኝ ያለው። የት ላይ ነው የምትፈልጉት ቦታው? ስለዚህ ገበያው አካባቢ ነው ያለሁት። ወስኑና ነው እንደተመቻችሁ፣ ችግር የለውም። ይሄም ጸጥ ያለ ነገር ነው፣ ትችላላችሁ። ለአንድ ደቂቃ ስለሆነ ወይም ወደ ኋላም ከፈለጋችሁ ወደ ካምፕ ወደ ኋላ ብዙ እንትን አይኖርም። ወደዛ ክራውድድ አይሆንም። ግን ለትንሽ ደቂቃ ስለሆነ እዚህም ቢሆኑ ነው ዝም ብላችሁ። ስለዚህ የት ልምጣ ነው? የት ላይ ለማድረግ ፈለጋችሁ? እሱ ላይ እንትን አይልብህም? ክራውድድ አይሆንብህም? እሺ ይሄ እንትኑን ይዛችሁ ድልድዩን ይዛችሁ ተከትላችሁ ነው። በቀኝ በድልድዩ ተከትላችሁ ነው። ይሄ ቦዩን እየቀረጽኩት ስለሆነ ነው እዛ ጋር። ይህ አሁን የምንመለከተው አዘዞ የፕሮጀክት የተሰራው ያዘዞ መንገድ ነው። እንግዲህ እንደምታዩት አዞ ቦታ ላይ ድሬኔጁ በጣም ተበላሽቷልና ያንን ድሬኔጅ አሁን ደግሞ ያደረኩት እንደምታዩት ብዙ ድንጋዮች ነው፣ የተለያዩ ነገሮች ነው ተመርተው የሚገኙት። እንቅስቃሴ የለም። ስለዚህ እንደምታዩት ይሄ አዞ ነው ማለት ነው። ያንን ለማሳየት ነው እዚህ ጋር የተጠቀምኩት። ይሄ ከፊት ለፊታችን እንደምታዩት ይሄ አዞ አዳራሽ ነው ማለት ነው፣ የገበያ አዳራሽ ነው። ስለዚህ ብዙ ሰዎች አቴንሽን እየሰጡት ስላልሆነ ይህን ጉዳይ ሁላችንም ስለሚመለከተን የሀገር ንብረት ስለሆነ ዶክመንት እናድርገውና ለሚመለከተው አካል የሚሉትን ሳይንግ ይስሙትን እንደምታዩት ሌላኛው ሞረድ ደረቅ ቆሻሻ ተዘግቶ ያለው ማለት ነው። ይሄን ሚዲያ ማቅረብ አለባችሁ። እንደዚህ ቀርጻችሁ ማርያምን በጣም ሊቀርብ ነው። ስለዚህ እንደምታዩት ነው። ይሄኛውም ደግሞ ሌላኛው ድሬኔጅ ነው ከፊት ለፊት የሚገኘው። ይሄ ደግሞ ወደ መተማ አካባቢ የሚገኘው ማደያ አካባቢ። ስለዚህ ይሄኛው ይሄው በደረቅ ቆሻሻ ሙሉ ለሙሉ ተዘግቶ ነው ያለው ማለት ነው። ስለዚህ ይሄ ጉዳይ በጣም ትኩረት የሚፈልግ ጉዳይ ስለሆነ ሁላችንም
ያገባናል በማለት የሚመለከተው አካል ሪፖርት ማድረግ ያስፈልጋል ማለት ነው። ሌላው ደግሞ አሁን ሌላ ነገር ነው ዘግቶ ማለት ነው። ምን ማድረግ አይቻልም አሁን ለማለት ነው። አይዞህ በዚህኛው ነው። እሺ ና ወደዚህ እሺ በቅድሚያ እንደምን አላችሁ እያልኩኝ ገና በጧት የተገናኘ ነው። ራስን አስተዋውቀኝና ወደ ጥያቄዎች እሄዳለሁ። እዚሁ ያዞ ነዋሪና ኦኬ። ስለዚህ ይሄ ፍሳሹን እንዴት አየኸው? ምክንያቱም ይሄ መንገድ ከተሰራ ጀምሮ ከካምፑ ጀምሮ እስከ ሬድ ፎክስ የራሴን እይታ ሳየው መንገዱ ሙሉ ለሙሉ በቆሻሻ ተዘግቶ ነው ያለው እና እንዴት አያችሁት? የሚመለከተው አካልስ ያካባቢ ሰው የራሱ ንብረት አላረጉ ተጠቃሚ ሆቴሎች ምናምን ያሉ ጠቅላላ እዚህ ገበያ ተራሻ ጠቅላላ ቆሻሻቸው በጣም ምናምንም የቤታዊ ተራዊ ምናምን እያመጡ ይልኩ ስጋ ቤቶች ምናምን አለ ጨጓራማ የሚለፉት ነው ናቸው። ብዙ ጊዜ ማይቻሉ አጥንትም ሁሉ ምናምን አለ እና ይሄን የሚመለከተው አካል እንትን ሪፖርት አላደረጋችሁ? ፍትና ደንብ አለው። ፍትና ደንብ ይሄን ይጋብዟል። ስራው ይሄን ነበር። እነሱ የተሰራቸው ዛሬ ቻሉ ይሄን ማለት ነበር። ጋሪ መቆሚያ ነው። ወደ ራሱ አስፋልት ተሰጥቷል። ስለዚህ የሚመለከተው አካል ይሄንን ጉዳይ ሊፈታልን ይገባል። አሁንም እኛም ለሚዲያ ይሄንን ጉዳይ እንድንል ነው። ሁላችንም ተረባርበን መፍትሄ እንድንሰጥ ነው። ከኛ ጋር ስለቆየ ለትንሽ ደቂቃ እናመሰግናለን። መልካም ጊዜ። አሁን ከፊት ለፊት እንደምትመለከቱ ይሄ ፍሳሽ ማለት ነው። ከወደ ላይ ነው የሚመጣው ፍሳሹ። ከላይ የሚመጣው ፍሳሽ መሄጃ አይኖረውም ማለት ነው። ቀጥታ ይወርዳል። እንደምታዩትኝ ይህ ከወረደ በኋላ ቀጥታ መንገድ ላይ እንደዚህ ተነጥፎ ይወድቃል ማለት ነው። ከዛ በኋላ እንግዲህ ድሬኔጆቹ ወይም ደግሞ ፍሳሾቹ በደረቅ ቆሻሻ ስለተዘጉ የትም ቦታ መሄድ አይችልም ማለት ነው። እንደምታዩትኝ እዚህ ጋር ባጃጇ ያለው ላይ ብዙ ፍሳሽ ይታየኛል። ከዛ በኋላ ፍሳሹ ጠቅላላ የሚታየው የት ላይ ነው ማለት ነው? በአስፋልቱን ዳር ይዞ ነው የሚሄደው። ካስተዋላችሁት በዳር በኩል ማለት ነው አስፋልቱን ይዞ ነው የሚሄደው ማለት ነው። ወደ ድሬኔጁ መግባት አይችልም። ድሬኔጆቹም ኖርማሊ ሞልተዋል ማለት ነው። እንዲህ በሙሉ በፍሳሽ ስለሞሉ እንደዚህ በደረቅ ቆሻሻ እንደዚህ ስለሞሉ ማለት ነው። ስለዚህ ጠቅላላ የምታዩት እስከ መጨረሻ ድረስ በደረቅ ቆሻሻ ተዘግቶ ስላለ አስፋልቱን ነው እያበላሸው የሚሄደው ማለት ነው ቆሻሻ። ስለዚህ ይህ ጉዳይ በጣም አቴንሽን የሚፈልግ ትኩረት የሚፈልግ ጉዳይ ስለሆነ ሁላችንም ልንጮህበት ይገባል። ለሚዲያ አካላትም በደንብ ሼር እየተደረገ ለሁሉም አቴንሽን እንዲሰጡትን ማድረግ ያስፈልጋል ማለት ነው። ይሄ ሊሆን ይችላል መጀመሪያ ቪዲዮ አሁን እየተቀረጸ ያለው አቴንሽን እንዲሰጥ። ይሄኛው በሌላኛው ሳይድ ነው። ይሄኛውን ፍሳሽ እንደምታዩት ሙሉ ለሙሉ ቆሟል ማለት ነው። ስለዚህ ስለቆመ ምንም አይነት ፍሳሽ መሄጃ የለውም። ሙሉ ለሙሉ ብሎክ ሆኗል ማለት ነው። እና ደግሞ በጣም የሚገርመው በደረቅ ቆሻሻ ነው እየዘጉት ያለው አረ ነው
የተለያየ ምክንያቶችን ልናቀርብ እንችላለን። ዋቴቨር ለሚመለከተው አካል ግን ይህን ጉዳይ መፍታት አለበት። አሁን ላይ ያሉ በሽታዎች እንደነ ወባ ያሉት እንደዚህ አይነት ረግረጋማ ወይም ደግሞ ማርሼ የሆነ ኤሪያዎችን ይፈልጋሉ ማለት ነው። ይሄ ሙሉ የምታዩት ከዛ አንጻር ነው ማለት ነው። ስለዚህ ይሄኛውን ብናየው ሌላኛው ፍሳሽ እዚሁ አጠገቡ ላይ ይህን ይመስላል ማለት ነው። ስለዚህ መንገዱ ምን ያህል እየተጎዳ እንደሆነ ሁላችንም ማሰብ እንችላለን። ከዛ ላይ ደግሞ ከፊት ለፊት ቤቶች ነው የሚታዩ። እሺ አሁን ደግሞ ከፊት ለፊት የምትመለከቷቸው ያዞ ልጆች ናቸው። በተለየ ደግሞ ዘሉሲያን የሚባል ማህበር ላይ የኪነ ጥበብ ላይ የሚሰሩ ልጆች ናቸው ዛሬ ያገኘኋቸው። ስለዚህ አሁን የነሱን ፊሊንግ ደግሞ ከዚህ ከደረቅ ቆሻሻው ጋር ተያይዞ ያላቸውን ስሜት እንሰማለን ማለት ነው። ስለዚህ አሁን ከፊት ለፊት ያሉትን እነሱን እንጠይቃቸው። እሺ ሰላም፣ እንዴት ናችሁ? ጥያቄ ወደ እናንተ ልመጣ ነውና ከፊት ለፊት የምትመለከቷቸው ያዙ ልጆች ናቸው። ስለዚህ የእነሱን ሰይንግ ምን እንደሆነ ልጠይቃቸው ነው ማለት ነው። ስለዚህ ከዚህ ከደረቅ ቆሻሻው ጋር ተያይዞ እንደምታዩት ሙሉ ለሙሉ ተዘግቷል እና እንዴት ታዩታላችሁ? መጀመሪያ ደረጃ ጀምር እስኪ። መልካም። አይ አሁን አጋጣሚኛ እንደዚህ በደንብ የተመለከትነው ትኩረት የሰጠነው አጋጣሚ ሾርት ሙሉ እየቀረጽን ነበርና ይህ ድሬኔጆች በጣም ቆሽሿል። እነዛ መቆሸሽ አንደኛ አሁን ወቅቱ ወባ ወረርሽኝ ነው አይደለም? የወባ ወረርሽኝ እያመጣ ነው። እነዛን ለመከላከል እንትን ማለት አለብን። ሌላ ደግሞ እዚህ አካባቢ የተለመደው ነገር ጥምቀት ሲመጣ ነው የሚጸዳው። ጥምቀት ሲመጣ ነው አስፋልት የሚታጠቡ። ያ መሆን የለበትም። ይህን ማን ይውሰደው? አንደኛ ህብረተሰቡ ከኛ ጀምሮ አሁን የኪነ ጥበብ የምናሰራው ከኛ ጀምሮ ሁላችን ይህን ማጽዳት መቻል አለብን። ነው ለምሳሌ ሰው ማህበረሰቡ ሽንቱ ሲሸና ራሱ ድሬኔጅ ላይ ነው የሚሻለው። እንትን ማለት አለብን። ቀደም ሲል ደረጃም ተናግሮታል። ያው እንደምትመለከቱት ይሄ ድሬኔጅ በጣም አስከፊ የሆነ በሽታ ለማድረስ የሚችል ድሬኔጅ ነው። ይሄ ደግሞ አሁን በአካባቢያችን በተለይ ደግሞ ህፃናት፣ ትላልቆች፣ እናቶች፣ አባቶች፣ አዛውንቶች እየተጠቁት ያሉት በወባ ወረርሽኝ ምክንያት ነው እና ትንኞች ይፈጠራሉ። እዚህ ጋር ምግብ ቤቶች አሉ። እዚህ ጋር ብዙ ሰዎች ይጠቀማሉ። እዚህ ጋር ሽንት ይሸናል። እዚህ ጋር ምግብ የሚበላ አለ። ብዙ ነገር አለ። ስለዚህ የዚህ ጽዳት የሆናችሁ ይህንን ነገር አሬንጅ አድርጋችሁ ይህንን ነገር በተገቢው መንገድ አስወግዳችሁ ህዝቡ በደንብ እንዲጠቀም ብታደርጉ ለእናንተ ትልቅ አስተዋጽኦ አለው። ስለዚህ ይህን ነገር ብንቀርፈው ደስ ይላል። ኦኬ፣ በጣም ደስ የሚል መልእክት ነው። እሺ ሌሎቻችሁ እሳ ልክ ናቸው እነሱ እንዳሉት። ይሄ ብቻ አይደለም፣ ብዙ ቦታዎች አሉ ደግሞ የሃይላንድ ደረቅ ቆሻሻዎች ምናምን መለየት አለባቸው እያስባለሁ። ለምሳሌ እዚህ ውስጥ የሚገባ ድንጋይ ይከተታል ምናምን። ይሄ ደግሞ ትምህርት አለመውሰዳችን ይመስለኛል እና ይሄ ነገር ቢስተካከል። ምክንያቱም በየቦታው ለምሳሌ የመኪና አስፋልት ብቻ አይደለም፣ ሩጫ እንጠቀምበታለን እኛ፣ አንዳንዴ ስፖርት እንሰራበታለን። እንደዚህ ደግሞ ሙቪ የምንቀርጽበት ቦታ ነው። አንዳንዴ ደግሞ እንደ መዝናኛ የምንቆጥረዋለን እና ይሄ ነገር በቃ ለወጣቱም ሆነ ለእንትን በጣም በደንብ በቃ ትምህርት ትኩረት መሰጠት አለበት። ኦኬ፣ በጣም እናመሰግናለን። ሌሎቻችሁ ሳ ያው በሀገራችን በጣም እና ዝቅተኛ ብዙ ድል እንድትጠቀም ብዙ ድል እንዲቀርባት የሚያደርጉ አንዱ የከተማችን ጽዳት አለመጠበቅ፣ ሴፍቲ አለመጠበቃችን። አሁን አሉ ብዙ ሰዎች አሉ ሴፍቲ ኔት ተቀጥረው የሚሰሩ ምናምን፣ እነሱ በደንብ መስራት አለባቸው፣ ከልባቸው መስራት አለባቸው። አሁን ሀገራችን እሱ እንዳለው ያው በዚህ ብቻ አይደለም፣ በየቦታው ብትሄዱ በጣም የሚያስጠላና የሚያስደፍ ቦታዎች አሉ። እነዛን ሀገራችንን የሆነ ትልቅ ቦታ ላይ ለማድረስ እነዛ ማጽዳት አለብን። ስለዚህ መጀመሪያ የአካባቢያችን ንጽህና እንጠብቅ ነው። በነገራችን ላይ አካባቢያችን ንጽህና ሲኖር አይምሯችንም በዛው ልክ ምን ይሆናል? ንጹህ ይሆናል ማለት ነው። ስለዚህ ጥሩ አስተሳሰብ የሚመጣው ከአካባቢ ንጽህና ጀምሮ ነው እና አካባቢያችን የግድ ንጹህ መሆን አለበት። እንዳላችሁትኝ ቅድም ከበሽታ አንጻር ለብዙ በሽታዎች ነው ይሄ እንደዚህ አይነት ፍሳሾች የሚያስተላልፉት ማለት ነው። ስለዚህ የሚመለከተው አካል ይሄንን ጉዳይ ትኩረት ሰጥቶ ሊፈታው ይገባል። ዋና አሁን ዛሬ የኛ መልእክት ማለት ነው። ይህ ካልሆነ አሁንም
ጉዳዩ ይቀጥላል፣ ችግሩ ይቀጥላል፣ የበሽታው ሁኔታ ይቀጥላል፣ አካባቢውም ይሸታል። አንዳንድ አካባቢ አይታችሁት ከሆነ ሙሉ ለሙሉ ከመሙላቱ የተነሳ ዘግተውታል ማለት ነው። ስለዘጉትም ይሄ ጉዳይ በጣም ትኩረት የሚፈልግ ነው። እናንተም ደግሞ የኪነ ጥበብ ሰው ናችሁና በኪነ ጥበብ የሆነ አርት ነገር ሰርታችሁበትም ህብረተሰቡን ግንዛቤ መስጠት እንዳለባችሁ እኔ ፊል አደርጋለሁ። ይሄ እንደ ዶክመንተሪ ሆኖ ይቀርባል። ነገር ግን እናንተ ደግሞ ኃላፊነት አለባችሁ ያልነቃውን ህብረተሰብ የምታነቁበት። በተለይ ደግሞ እናንተ የምትሰሩት አሁን ላይ እዚህ ላይ አዘዞ ላይ ነውና እናንተም ደግሞ በደንብ ጥሩ መልእክት ማስተላለፍ እንዳለባችሁ። በተለይ ደግሞ እኔ በጣም የሚገርመኝ አይቼዋለሁ ቅድም እንደነገርኳችሁ ከአዘዞ ጀምሮ እስከ ሬድ ፎክስ ድረስ መንገዱ ሙሉ ለሙሉ የደረቅ ቆሻሻው ተዘግቷል። ስለተዘጋ ልክ ዝናብ በሚመጣበት ሰዓት ላይ ዝናቡ በአስፓልት ነው የሚሄደው ማለት ነው። ኃይለኛ ፍሳሽ ነው ያለው። ስለዚህ ይሄ በጣም ብዙ ሚሊዮን ፈጅቶ ነው ይሄ አስፓልት የተሰራው። አሁንም ኖርማሊ አላለቀም፣ ረጅም የሆነ አስፓልት ነው። ስለዚህ ያንን እያጣነው ነው ማለት ነው ባጭሩ። ይሄ አስፓልት በሚሰራበት ሰዓት ላይ ለብዙ አመት እንዲያገለግል ተብሎ ነው። ነገር ግን ውሃ ከሄደበት ምንድነው የሚሆነው? ውሃ ከሄደበት አስፓልቱ ምን ይሆናል? ይጎዳል ማለት ነው። አስፓልቱ ተጎዳ ማለት ደግሞ ትልቅ ሎስ ነው፣ ለሀገርም ትልቅ ሎስ ነው። ከጤናም አንጻርም ደግሞ እኛም ከፍሳሹ ብዙ ነገር እንጎዳለን ማለት ነው። እና ይህ ጉዳይ በጣም ትኩረት የሚፈልግ ነው። አሁን ይሄንን እናጽዳ ብንል በጣም ከባድ ነው ለማጽዳት ራሱ ማለት ነው። ምክንያቱም ወደ ውስጥ ሁሉ ደረቅ ቆሻሻዎች ሂደዋል። ስለዚህ በጣም ከባድ የሆነ ፈተናን የገጠመን። ለማንኛውም ይሄንን የሚመለከተው አካል ሁሉ ትኩረት እንዲሰጠው እናረጋለን። ሜቢ የመጨረሻ ሀሳብ ያለው ካለ አንተ ደግሞ ጨምር አለ ልትጨምሩት አለ። የተለመደ ነገር ውስጡን ለቄስ የምንለው ነገር አለ። ያን ነገር መቅረት አለብን። ተፈትሾ ሁሉም አካባቢያችን ተፈትሾ ከቤታችን ጀምሮ ተፈትሾ ንጹህ ማድረግ አለብን እና ለራስ ስለዚህ በጣም አመሰግናለሁ ዘሉሲያን ኪነ ጥበብ አዞ ላይ ይሄንን ኢንተርቪው ስላደረኳችሁ። ቴንክ ዩ